ዘማሪ እንዳለ ወልደ ጊዮርጊስ ከባድ የሆነ መረጃ ይፋ አደረገ። በብዙዎች ዘንድ በእጅጉ ተወዳጅ የሆነው በጌታ ቤት በዝማሬና በስብከት አገልግሎት ከተሳካላቸው አገልጋዮች አንዱ የሆነው ዘማሪ እንዳለ ወልደ ጊዮርጊስ እጅግ አስደንጋጭ የሆነ ጉዳይን ይፋ አድርጓል። ይህ ዘማሪ እንዳለ ወልደ ጊዮርጊስ ይፋ ያደረገው አስደንጋጭ ጉዳይ ምን ሆን በዝርዝር ትሰሙታላችሁ። ፓስተር ታምራት ኃይሌ ምን ነካቸው? ፓስተር ታምራት ኃይሌ ባልተጠበቀ መልኩ የዘማሪዎችን ጉድ በአደባባይ ዘረገፉ። የቀድሞ አንጋፋ ዘማሪና በአሁኑ ሰዓት ወንጌልን ለትውልዱ በማዳረስና በቤተ ክርስቲያን ታድሶ እንቅስቃሴ ውስጥ ከፍተኛ ሚና እየተጫወቱ የሚገኙት ፓስተር ታምራት ኃይሌ የዘማሪዎችን ጉድ እነሆ በአደባባይ ይፋ አድርገዋል። ዘማሪ ታምራት ኃይሌ ስለ ዘማሪዎቹ ያጋለጡት አስደንጋጭ ጉዳይ ምንድነው? ጉዳቸው የተጋለጠውስ ዘማሪያን እነማን ናቸው? ጉዳዩን በስፋት ተሰሙታላችሁ። በሌላኛው መረጃችን የቀነኒ አዱኛ ጉዳይ አሁን መልኩን ቀይሮ ወደ ሌላ አቅጣጫ እየሄደ ይመስላል። ከአሟሟቷ በላይ እውነታዋ ተቀብሮ የቀረላት የሟች ቀነኒ አዱኛ ቤተሰቦች በዛሬው ዕለት ብዙዎችን ያስደነገጠ ጉዳይ ይፋ አድርገዋል። የቀነኒ አዱኛ ታናሽ ወንድም የይድረሱልኝ ጥሪ ማሰምቷል። ሟች ሞዴል ቀነኒ አዱኛ ሞታለች ተባለ እንጂ ስለ አሟሟቷ በይፋ የተረጋገጠ ጉዳይ እስካሁን አልተገኘም። ራሷን ከፎቅ ላይ ወደ ታች ወርውራ ነው የሞተችው የተባለው ነገር ቢኖርም ነገር ግን ይህ ጉዳይ ለቤተሰቦቿም አልተዋጠላቸውም። በቀነኒ ቤተሰብና በቀነኒ የቀድሞ ባል በድምፃዊ አንዱዓለም ጎሳ መካከል ያለው መቃቃር ከጊዜ ወደ ጊዜ እያየለ መጥቷል። ከሰሞኑ ስለ ቀነኒ አሟሟትና ያለውን መረጃ በአደባባይ ያጋለጠው የቀነኒ ታናሽ ወንድምም የድረሱልኝ ጥሪ ማሰማቱ ታውቋል። ታዲያ ስለ ቀነኒ አሟሟት ከቀነኒ ቤተሰቦች የተሰማው አስደንጋጭ መረጃ ምን ይሆን? ጉዳዩን በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች፣ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እየጠየቅን እንዲሁም በየጊዜው የምንለቃቸው አዳዲስና ወቅታዊ የሆኑ መረጃዎቻችን በፍጥነት እንዲደርሳችሁ የደወል ምልክቷን በመጫን ዘላቂ ቤተሰብነትን ከኛ ጋር ይመስርቱ እያለን ወደ ዛሬው መረጃዎቻችን እናመራለን። አብራችሁን ቆዩም። ፓስተር ታምራት ኃይሌ ምን ነካቸው? የአሁኑ ትውልድ ምን ያህል ብጸድቅ ነው ያለ እንከን ያለ ኃጢአት የሆነው? ለምንድነው ይህ ትውልድ ወጥቶ መድረክ ላይ አንድም ቀን ስለ ድካሙ የማይተነፍሰው? በዚህ ትውልድ የሚታተሙት የመዝሙር አልበሞች ውስጥ አንድ እንኳን ስለ ጉድለቱና ስለ ድካሙ የማይዘምር ትውልድ ነው። ድካም የለብኝም ማለታቸው ይሁን ወይስ ያፍሩ ይሁን? ተቀባይነት ይቀንሳል ብለው ይሁን? አክብሮት አይሰጠኝም ብለው ይሁን? ለምንድነው በዚህ ዘመን የተነሱ አገልጋዮች የራሳቸውን ድካም የማይዘምሩት ብዬ ይጠይቃለሁ ይላሉ ፓስተር ታምራት ኃይሌ። ለምንድነው ሰዎች ሰነፍ ያለው ወድቅ ያለው ወደ ኋላ ቀርች ያለው እግዚአብሔርን በሚገባ አላከበርኩትም፣ ህይወቴ በሚገባ አልተኮተኮተም፣ አላደኩም የማይሉት? ተስፋዬ ጋብሶ እንኳን ልጅነቴ አላለቀም ነኝና ብላቴና ብሎ ዘምሯል። ዶክተር ደረጀ ከበደም ይቅርታ ለማድረግ ልቤ እምቢ ያለ ነው ብለው ገመናቸውን በአደባባይ አውጥተው ዘምረዋሉ። እንዲህ በአደባባይ ገመናን አውጥቶ መዘመር ያሳንሳል ወይስ ያስከብራል? እኔ ሰው የጎደለውን የደከመበትን ስላወዳደቁ ሳይጨመር ሳይቀንስ ብናገር የበለጠ ሞገስ ይጨመርለታል ብዬ አምናለሁ። ተአማንነቱም ከፍ ይላል ብዬ አስባለሁ። ራስንና የሚሰሩትን ስራ በትክክል እንዳለ መግለጽ የታማኝነት አንዱ መገለጫው ነው። በዚህ ዙሪያ በዚህ ዘመን ያሉ አገልጋዮች ሆኖ ቢያስቡበት ጥሩ ነው በማለት ፓስተር ታምራት ኃይሌ ስለ ዘመኑ ዘማሪያን ይህንን መልእክት ማስተላለፋቸውን ተመልክተናል። አሁን አገልጋዮች ያሉበት መስቀልቅል ቀላል አይደለም። በዚህችም በዛችም ጌታ አከበረኝ፣ ጌታ መጠቀኝ፣ ጌታ ከፍ አደረገኝ ምናምን በማለት ጥቁሩን ነጭ አረንጓዴን ቡኒ አድርገው እየዘመሩና እየሰበኩ የእግዚአብሔርን ሕዝብ እያጭበረበሩ ይገኛሉ። የእግዚአብሔርን መንግስት አስተሳሰብ ያልጠበቀ ማንነት ቤተክርስቲያን ውስጥ ዘልቆ ገብቷል። ራሳችሁን ከዚህ ጠብቁ፣ በጽድቅ እየዘራችሁ ጌታን ጠብቁ፣ በመጨረሻው ጌታ የቱጋ እንደሚያገኛችሁ አይታወቅም ስል ፓስተር ዘማሪ እንዳለ ወልደ ጊዮርጊስ ይህንን አስደንጋጭ መረጃ አጋርቶ ተመለከትን። ከቀናት በፊት የቀነኒ ባለቤት የነበረው ድምፃዊ አንዱዓለም ጎሳ በቀነኒ አሟሟት ዙሪያ የተሰማውንና በልቡ ያለውን በአደባባይ በቪዲዮ ወጥቶ ተናግሮ እንደነበር አይዘነጋም። ቀነኒ ቤት ውስጥ እንደሞተች ነው የምናምነው። አስክሬኗን ከፍቼ አይቼው ነበር። አስክሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም ስል ለማዱኛ የተባለው የቀነኒ ወንድም ይህንን መረጃ ይዞ ወጥቷል። ከወጣቷ ቀነኒ አዱኛ ህልፈት ጋር በተያያዘ ድምፃዊ አንዱዓለም ጎሳ በቅርቡ በአሰራጨው ቪዲዮ ላይ የተጠቀሱ የቀነኒ ወንድሞች ምላሽ ሰጡ። አንዱ ስሙ የተጠቀሰው የቀነኒ አዱኛ ታናሽ ወንድም ልበን አዱኛ ሲሆን አብሮ አንድ ቤት ከነሱ ጋር ይኖር እንደነበር ገልጾ የነበረውን አስረድቷል። ቀነኒ አዱኛ በተደጋጋሚ ድብደባ እንደተፈጸመባት ከስልኳ የተገኙ ናቸው ካላቸው ምስሎች ጋር ያጋራ ሲሆን በተደጋጋሚ ሆዷና ልቧን በመረገጧም የመካንነት
የመካንነት ምርመራ እስከ ማድረግ መድረሷን አሳውቋል። ሊበን እህቱ ቀነኒና ድምፃዊ አንዱዓለም ጎሳ መኖር በጀመሩ በአጭር ጊዜ ውስጥ የልደቷ ቀን የመጀመሪያ ድብደባ በአንዱዓለም እንደተፈጸመባት ገልጿል። ከዚህ በኋላም ቀነኒ እጇ ተሰብሮ መታሸጉን ከስልኳ ከተገኘው ፎቶ ጋር አጋርቷል። በመቀጠልም ከወራት በኋላ ቤት ውስጥ የነበረን ጊታር እንደሰበረ ሽጉጥም እንደተኮሰ አመልክቷል። ሽጉጥ ተኩሶ በነበረበት ወቅት የነበረውን ክስተትም እንዲህ ሲል አስታውሷል። የዛን ቀን ተኝቼ ነበር። 1 ሰዓት አካባቢ ይሆናል። እኔ ገስትሩም ነበር የተኛሁት። ቀነኒ ሮጣ ገባች። እኔ ያለሁበት ክፍል በሩን ስትዘጋ የዛን ጊዜ ተነሳው። ምንድነው ስላት ጊዜ ጊታሩን ወርውሮ ሊሰብረው ነበር የዛን ሰዓት ኮሪደሩ ላይ። ከዛም ተነስ ለማ ጋር ትሄዳለህ አለችኝ። ምን ተፈጥሮ ነው ስላት ጊዜ አንዱዓለም ሽጉጥ አቀባበለ። በሩ ጋር ቆሞ እኔ ላናግረው ስል ጊዜ አይሆንም ይመታል ብላ እሱ አይተኩስም አንተ ተረጋጋ እኔ አናግረዋለሁ አንተ እንዳትገባ በመሃል ብላ በሩን ከፍታ ወጣች። በኋላም ሽጉጡን ፊቷ ላይ ደቀነባት። የሆነ ፎቶ አሳያት። የፎቶ አንቺ ነሽ አላት። እሷ እኔ አይደለሁም ማለች። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ብላ አንቺ ነሽ አላት። ወደ መጣ ዞርና መጣን ጠየቃት። መጣም እረሷ አይደለችም ምን ሆነ ነው አንዱዓለም አለችው። እኔን ጠየቀኝ እሷ አይደለችም ስለው ጊዜ እሷ ላይ ይዞት የነበረውን ሽጉጥ ወደ ሻተሩ አዙሮ ወደ ሻተሩ ተኩሰው አብሮ በመኖርበት ወቅት አንዱዓለም ሌሊት ልነጋጋ ስል ቤት እንደምገባ የዛን ሰዓት ከቀነኒ ጋር ጭቅጭቅ እንዳለ በዛ ሰዓት ስመጣ ባህሪው እንደምቀያየርም ተናግሯል። ሊበን ከኢሬቻ ኮንሰርት በኋላም ድምፃዊ አንዱዓለም በበር ምክንያት ከሌላ ሰው ጋር ተጋጭቶ ቀነኒን እንደደበደባት ተናግሯል። በቤቱ አብሯቸው በነበረበት ጊዜ ስለተፈጠረው ሌላ ክስተት እንዲህ ሲል ተናግሯል። ከመሞቷ ከወራት በፊት እኔ እዛ ቤት ነበርኩ። ማታ መብራት የለም ነበር። አንድ ላይ እየተጫወትን ነበር። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበር። 4 ሰዓት አካባቢ እሱ የሚጠቃቀማቸው ነገሮች አሉት የግል ሱሶች። እሱን ልጠቀም ስለፈለገ ምጣን አተኝም ስላት ጊዜ እኔ ፊት ማድረግ ስለደበረው ይሆናል ብዬ እኔም ገብቼ ተኛው። ምጣም ተኘች። በመቀጠል ወደ ሌሊት 10 ሰዓት ወይም 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማው። ስለምን እንደሆነ በደንብ አላውቅም። በመሃል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛ የሆነ ሰዓት የሚወድቅ ነገር ሰማው። ከፍቼ ሲወጣ ቀጥታ በኮሪደሩ ላይ የነበረው አንዱዓለም ነበር። በመሃላችን አትግባ ብሎኝ እኔን መልሶኝ በሩን ቆለፈው። 5 ደቂቃ ቆይቶ መጣና ክፈተው ሂድና አናግራት አለኝ። በሩ ጋር ሲሄድ ጥርሷ አካባቢ ደምቷል። ዝም ብላ ቁጭ ብላለች። ምጣን ወይም እህቱን ቀሰቀሳት። ከምጣ ጋርም ገስትሩ ማስገባናት። እንደዛ ሆና እኔን ስታየኝ ማለት እኔ እንደዛ ሆና ስላየዋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ብላ ማልቀስ ጀመረች ሲል ይገልጻል የቀነኒ ወንድም ሊበን ቀነኒ ከመሞቷ ከሳምንት በፊት የመካንነት ምርመራ አድርጋ እንደነበረም ገልጿል። የመካንነት ምርመራ ያደረገችው አቃቤ ሕግ የሰጠው ወረቀት ላይ እንደተጻፈም በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመርመር እንደነበርና ዶክተሩ ሲጠይቃት ሰው ነው የረገጠኝ እንዳለችም ተናግሯል። የአንዱዓለም እናትም ቀነኒ ደውላላቸው መውለድ እንደምትችል እንደነገረቻቸው ገልጿል። ሌላኛው የቀነኒ ወንድም ለማዱኛ ነው። ለማዱኛም እንዲህ ሲል ተናግሯል። ድምፃዊ አንዱዓለም ጎሳ ቀነኒ ጭንቀት እንደነበረባት አጠቃላይ ያለውን ነገር ማንም ቀርቦ ጠይቆ የሚያውቅ ቤተሰብ እንደሌለ ተናግሮ ነበር። ለማዱኛ ግን የቀነኒን ጭንቀት በተመለከተ ከኛ ጋር በሷ ህመም ዙሪያ የተማከርነውም የተወያየነውም ጉዳይ የለም ብሏል። ቀነኒ ከመሞቷ በፊት ከምሽቱ 6:20 አካባቢ ደውላ በአንዱዓለም ጎሳ ስም መኪና ለማስመጣት ፍቃድ እንዲያወጣ እንደነገረችው ይህንን አውርተው በሰላም መለያየታቸውንም አስታውሷል። ቀነኒ ከሞተችበት ከሌሊቱ 9 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ከቤት አንስተው ምኒልክ ሆስፒታል እስክትደርስ ድረስ ቤተሰቡ አለማወቁና ቤተሰብ ሳያውቅ ለመቅበር እቅድ እንደነበረም ተናግሯል። ለማ ከቤት አንስተው የአንያት ሆስፒታል ወሰዷት። የሷ ቅርብ ዘመዶች የሉም ሲባሉ እዚህ የላትም ገጠር ነው ያላት፣ እዚሁ ከተማ ሆነን እንደሌለን ተደርገናል ስልም ገልጿል። ምኒልክ ሆስፒታል ሁሉንም ነገር ጨርሰው እንደጠበቋቸውም ተናግሯል። ምኒልክም አስክሬኗን በግድ ከፍቶ ማየቱን የተናገረው ለማ እኔ አስክሬኗን ከፍቼ ነው ያየሁት። አስክሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዚያ የሚያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል ብሏል። ቀነኒ ቤት ውስጥ ነው የሞተችው። ሞታ አቅፎ መሬት ላይ አውርደው ራሷን ጥላ እንደሞተች አስመሰሉ። ጮኸው ራሷን ጣለች አሉ በማለት እህቱ እንደተባለው ከፎቅ ላይ ወድቃ ሞታለች በሚለው እንደማያምኑ ተናግሯል። ጉማን በተመለከተ ለማ አባገዳዎች ልኮ ጉማ ከፍላለው ሽምግልና አስታርቁኝ ብሎ ስለምን ነበር ያልገደለበትን ጉማ የሚከፍልበት ምክንያት
አይደለም። ከዛ ወጥቶ ግን እኔ ጉማ ከፍላለሁ አላልኩም በማለት የተናገረው ሐሰትና ማጭበርበር ነው ብሏል። የቀነኒ ታናሽ ወንድም ሊበን በሰራው ቪዲዮ የተነሳ ማስጠንቀቂያ እየደረሰው መሆኑን ያነሳው ለማ አዱኛ በእሱም ሆነ በሌሎች ላይ የሆነ ነገር ቢደርስ ያደረሰው የምናውቀው ሰው ነው ብሏል።